ዛሬ የምናየው የፍራፍሬ ልማት እንደምታዩት እንግዲህ ከትንሽ መሬት ብዙ ማምረት የሚባለው ነገር ነው የምናየው ማለት ነው። እንግዲህ በፊት የሚታወቀው በተለይ በእንደዚህ አይነት መሬት ላይ አንድ ቦታ ላይ ሎሚ፣ አንድ ቦታ ላይ ትርንጎ፣ አንድ ቦታ ላይ ቡና ልክ የተጨናነቀ ነበር በአንዲት መሬት ላይ የምናየው ከበፊት ጀምሮ የምናየው ማለት ነው። በአሁኑ ጊዜ እንግዲህ ግብርና እየዘመነ ሲመጣ ቢያንስ ክላስተር ቤዝድ የሆነ ከትንሽ መሬት ላይ ብዙ ምርት ማምረት እንዴት እንደሚቻል ያሳየንበትና የተሰራበት ሁኔታ ስላለ ይሄን ደግሞ እንደ ዋና ተዋናይ ሆኖ የሴኒ ፕሮጀክት በተለይ እንደ ሰርቶ ማሳያ ሆኖ በተለያዩ ቀበሌዎች ነው ያን ደግሞ እንደ ወረዳ ግብርና ይሄን ስኬል አፕ ያደረግነ በብዙዎቹ ቀበሌዎች በተለይ ፍራፍሬን በክላስተር የማልማት ልምዱ በጣም እየዳበረ ነው የመጣው። በተለይ በዚህም ደግሞ በርካታ አርሶ አደሮች ገቢ እያገኙ ራሳቸውን እየለወጡ ያሉበት ሁኔታ ስላለ ዛሬም የተገናኘ ነው ምንድነው በተለይ ከዚህም ያየነው እናንተም እየሰራችሁ ያላችሁትን የበለጠ አጠናክረና ሌሎች አርሶ አደሮች የሚማሩበት ሁኔታ እንዲፈጠር ነው። ራሳችን ማየት ብቻም ሳይሆን እያንዳንዱ በራሱም ጓሮ ከትንሽ ቦታ ላይ እንደዚህ አድርጎ ማልማት የሚቻልበት ሁኔታ ነው የሚያስተምረን ዛሬ የምናየው ማለት ነው። ይሄን የምናየው ስለዚህ በአንድ ገቢ ብቻም ሳይሆን በትንሽ ቦታዎቻችን ባለን ጓሮ ባለች መሬት እንደዚህ በቀላሉ ማልማት የምንችልበት ሁኔታ ያየነበት ሁኔታም ስላለ ይሄንም ያለሙ አርሶ አደሮች እንግዲህ በጣም ነው የምናመሰግነው። በጣም ማመሰግናቸው ከነዚህ ተነስቶ በርካታ አርሶ አደሮች እየተማሩ እየሰፋ ሄደበት ሁኔታ ስላለ እንግዲህ ዛሬ የመስክ ጉብኝቱ እናንተም አይታችሁ ሌላውም እንዲማር መነሻ እንደሚሆንልን ነው ማምነው። አግሪፉድ የምንለው ዘርፍ አለ። ከአግሪካልቸር ክፍል ጋር ተያይዞ በአግሪካልቸር ላይ ሆርቲ ላይፍ የሚል ፕሮጀክት አለ። ሆርቲ ላይፍ ማለት አትክልትና ፍራፍሬ ላይ የሚሰራ የተሻሻሉ ቴክኖሎጂዎችን ምርታማነትን ለማሳደግ የሚተገብርና የምግብ ደህንነትን ለመጠበቅ የምንሰራቸው ስራዎች አሉ። ከዚህ ጋር ተያይዞ ባለሙያዎች አብዛኞቹ ታውቁታላችሁ፣ አርሶ አደሮችም የሰለጠናችሁ ትኖራላችሁ። ሳይክሎች አሉት። አርሶ አደር ይመለመላል። ህብረተሰቡ ተሰብስቦ 30 ሰው ይመለመላል። 30 አባላት አሉት። ከ30 አባላት ውስጥ 8 አርሶ አደሮች መሪ ይሆናሉ። በመሪ አርሶ አደሮች የሚሰራ ስራ ሆኖ መሪ አርሶ አደሮቹ እቺ ከ312 ካሬ ሜትር ላይ የፓፓያ ሰብል ነው እያመረትን የምንገኘው ማለት ነው። እንደ ሀብሩ ወረዳ ነው። ሌሎችን ዝርዝር ላለማስረዘም እንትናለን። በዚህ የማስተማሪያ ማሳ ላይ ስንሰራ በየወሩ እየተገናኙ እዚህ ላይ ምን ተሰርቷል የሚሉትን አርሶ አደሮቹ ይማማሩበታል። ዋናው ነገር እዚች ላይ አንድ አርሶ አደር አሳይቶ የአርሶ አደር እንዲለወጥ ብቻ እዚች በሚያገኛ ገቢ 100% ይቀየራል ማለት ሳይሆን ከዚች ተምሮ ሁሉም አርሶ አደር ሰርቶ እንዲለወጣል፣ ሁሉም ሰው ይዳረሳል በሚል ነው። ይሄ የመስክ ጉብኝት ዋና ዓላማውም ከዚሁ ጋር የተያያዘ ነው። በዚህ ጉብኝት ከጸደይ ባንክም የመጣችሁ አላችሁ፣ አርሶ አደሮችም አላችሁ፣ ከግብርናም ተቋም ከፋይናንስ አካባቢም የመጣችሁ አላችሁ። ከዚህ ያየነውን ነገር ሁሉም አርሶ አደር የተረዳችሁትን የታዘባችሁትን ወደ ማስፋት ስራው ግንዛቤ ለመፍጠር እንድታስችሉ ነው። በተለይ ከዚሁ ጋር ተያይዞ ማስፋት ሲባል አንድ እንቅፋት ነገር አለ። አርሶ አደሩ ይሄን ቴክኖሎጂ በተለይ ዝርያውን የተሻሻለውን ዝርያ ለማቅረብ የገንዘብ እጥረት ይገጥመዋል። ይሄን የገንዘብ እጥረት ለመቅረፍ ደግሞ ምን ያስፈልገናል? ባንኮች ያስፈልጋሉ። ከዚህ ጋር ተያይዞ ውለታ የወሰደ የኛ ድርጅት ጸደይ ባንክ ነው። ጸደይ ባንኮች እንደው ይሄንን ተናይታችሁ በዚህ አጋጣሚ ከጸደይ ቆቦችን መተዋል በአጋጣሚ ማመስገንም ስለምፈልግ ጥሩ እየተንቀሳቀሱ በዚህ ባንድ ወር ውስጥ ከ10 በላይ አራዶም አካባቢ 9 አርሶ አደር አካባቢ አብድ ባንድ ይህ ማለት ለሌሎቻቸው ሞዴል ሊሆን የሚገባ ነው። እነዛ አርሶ አደሮች አሁን የገንዘብ ችግራቸው ከተቀረፈላቸው እንደዚህ አድርገው ለመስራት አይቸገሩም ማለት። ሌሎች ወረዳዎችም እንደው እንቅስቃሴም ብዙ ስለሌለ ሀብሮ ላይ ቢሰራበት ጉባላፍቶም ጅምሮ አለ፣ ተወለደሬ ላይ ጅምሮ አለ። ሌሎች ወረዳዎች ቃሉና ትንሽ እዚህ አካባቢ ክፍተት ስላለ እንደው እዚህ ታይቶ እዚህ አካባቢ ያላችሁ ተረባርበን ማምረት እየተቻለ መስራት እየተቻለ በገንዘብ እጥረት ልማት መቅረትም ስለሌለበት እንደው ቢበደሩ 50 ሺህ ብር ነው። ከዚህ ስንት ይገኛል አርሶ መገመት ትችላላችሁ። እዳውን ለመክፈል እንኳን ምንም የማያስቸግርበት አጋጣሚ ስላለ አመሰግናለሁ። ያው ከመጀመሪያው ጀምሮ ያው ስመረጥ ያው በቀበሌ የግብርና ባለሙያ ተመረጥኩት። ከተመረጥኩ በኋላ ነው የእርሻ ማሳው ታይቶ ለፓፓይ ምቹ ነው ወይስ አይደለም የሚሆነው ነገር ከታየ በኋላ ነው ወደ
ስራው የገባሁት ማለት ነው። ከስራው ከገባሁ በኋላ ዋናው ሰርቶ ማሳየት ስለተነገርኩኝ ስራውን በስልጠና ሰልጥኛለሁ። የአንድ ቀን ሙሉ ስልጠና ሰልጥነን ከዛ በኋላ ወደ ስራው የገባን ነው። ከስራው ከገባን በኋላ በወሰነው ስልጠና መሰረት የፓፓያዎቹ ርቀት 2 ሜትር ከ50 ነው። የአንዷ ሜትር ከ50 ነው። ጥልቀቱ ደግሞ 60 በ60 ነው። እንደዛ ካደረግን በኋላ አፈሩን ራሱ ባንድ አላወጣ ነው። 30 ሴንቲሜትር ለብቻ 30 ለብቻ አድርገን ነው ለይተን ነው ሰራን። ምክንያቱም ላይኛው አፈር የተባለፈ ስለሆነ ውስጠኛው ደግሞ ፀሐይ ማምሳ ያገኘው ለአትክልቶች ብዙ ስለሚጎዳቸው ብለን ከለየን በኋላ ፉግና ማዳበሪያ አቀላቅለን ከደፈን በኋላ መጀመሪያ ላውን የወጣውን አፈር ወደ ውስጥ ከጨመርን በኋላ ነው ፉግ ጋር አቀላቅለን ለአንድ ወር ሙሉ ልክ እንደ ኮምፖስት እንዲሆን ተደርጎ ከሆነ በኋላ ነው ወደ ተከላ የገባን። ተከላውን ስንገባ ያው መጀመሪያ በተሰጠን መሰረት ነው የተከልነው። እንደተናተካከሉ ስንተክለው ምን ማድረግ እንደነበረብን የወሰነው ትምህርት አለ። ወደ ውስጥ በደንብ መግባት የለበትም። ችግኙ ሲተከል ከፌስታሉ በላይ በታች መሆን የለበትም። ፌስታሉ ራሱ ማለት ነው። በፌስታሉ ልክ ነው እንትና የምትቀበለው ፓፓያው ዘሯ የምትተከለው። እንደዛ አድርገን ወስደን የሰራ ነው። ከዛ በኋላ ያለው በየ15 ቀኑና በየወሩ ውይይት አለን። 8 ሰዎች ማለት እንወያያለን። ገበሬዎችንም ጨምረን ነው እንወያየው። ከኛ የወሰዱ ሰዎች አሉ። አሁን ራሱ ወደ ስራ ይገባሉ ከቀበሌያችን ማለት ነው። ሴቶችም አሉ ወንዶችም አሉ። ከዛ በኋላ ያው ዘሩን ከተከልነ በኋላ ኩትኳቱ አለው ማዳበሪያ የ15 ቀን ሰጠዋለን። ከኤስኤንዲ ባገኘው ድጋፍ ማለት ነው። ሁሉ ነገር ድጋፍ የሚያደርግልን ኤስኤንዲ ነው። ስለዚህ እሱ ባለሙያዎች በሚያስተምሩን ልክ አይለዩንም። ኤስኤንዲ ባለሙያዎችም የግብርናዎች ባለሙያዎችም አይለዩም ከኛ ምን ጊዜም እኛ ከጎናችን ያሉት። ከዛ በኋላ ያው ተከልነ። ይሄ ከተተከለ 11 ወር ነው ገና አመትም አልሞላውም። እና ምርቱ እንደምታዩት ጥሩ ምርት ይዟል። ከመድኃኒት ምርጭት አንፃርም ይረጫል። ግን ያው አብዛኛውን ጊዜ አልቻልነውም እንትኑ በሽታው። እዚህ አካባቢ ማንጎዎችም ስላሉ የማንጎዎቹ አብዛኛው የማንጎዎቹ እንትን ነው እንጂ ንጹህ ነበር ፓፓያው ማለት ነው። ከዚህ ውጭ ያለው ጥሩ ነው። ለወደፊት ያው ከተሳካልኝ ሰፋ ማድረግ ፈልጋለሁ። እንደውም ከግብርናዎች ራሱ መሬት ማገኝ ቢሆን ታች ማሳ ስላለ ያን ሐሳብ አለ ለመጠየቅ ነው። ምክንያቱም አዋጭ ነው። በ11 ወር እንደዚህ ከምርት ካገኘ ሰፋ አድርጎ ቢሰራ ጥሩ ምርት ሰጥተዋል። ዋናው ድጋፍ የሚያስፈልገዋል። ያው እንደተባለው ጠይቀን ነበርኛ። ያው አብዛኛው ጊዜ ያው እኛ አካባቢ ያለው ይሄ ብድር የሚባል ነገር ሲወለድ ስላለ ነው እንጂ ከወለድ ነፃ ካገኘን በል እንደውም ባለፈው ለእናንተ አቀርበናል። ከወለድ ነፃ ብድር የሚገኝበትንም ማለት ነው። መምጣታቸው ራሱ ጥሩ ነገር ነው። አይተውታል። ለወደፊቱ ያው እኔ ሰፋ አድርገን ሳልፈልጋለሁኝ። ይሄም ደግሞ ያው ከፈጣሪ ጋር አሳካቢ አስባለሁ። 30,000 ብር ሽጫለሁ አሁን ላይ ማለት ነው። በየሳምንቱ በየ15 ቀን የምሸጠው በ15 ቀን ውስጥ 6,000 ብር አገኛለሁ። ገበያ ላይ በ15 ቀን 6,000 ብር ገበያ ላይ አሁን ላይ ማለት ነው። እስካሁን ድረስ 30,000 ብር ሽጫለሁ። ሌላው ገበሬ አይከፍል አብዛኛው ገበሬ ማለት ነው። ምክንያቱም አሁን አንድ ባለሙያ 400 ብር ይዞ መጥቶ እዚህ ሲያሰራ ይመርማር ያሁን እዚህ ላይ ስንት እያስረጨህ ነው ምናምን ስለው 400 ብር ከፍዬ ነው አለ። ሁለት ምርጫ ነው የሚረጨው ሰውየው ማለት ነው። እኛን ይሄንን ሁሉ አያበረታታም አብዛኛው ማለት ነው። እስካሁን የምንረጨው የተወሰኑ ገበሬዎች ነው እንትን ያልን ያለ ነው። ያው ጥሩ ነው ለኔ ማለት ነው። ኤስኤንቪው ብቻ ነው እስካሁን ግን ስራ እየሰጠ ያለው ማለት ነው። ጤንነቱን ራሱ መጠበቁ ማለት ነው። ካሁን በፊት እኔ ገበሬ ነኝ ስረጭ ኑር ያለው ግን መድኃኒቱን ራሴን ሲያቃጥለኝ ኑሯል። አሁን ግን ምንም ነገር አንድም ቀን ሰውነቴን አክኬም ማላቀም ምንም አድርጌ ማላቀም። ምክንያቱም በዚህም ቢፈስም ምንም ነገር አያገኘኝም ማለት ነው። ጓንትም ስላለ ጓንት ተጠቀማለሁ ማለት ነው። ለእጄ ያው እነዚህ ጓንቶች አሉ ማለት ነው። ይሄም የጭምብሎ አለ ማለት ነው መከላከያ። ይሄም ለአይን እንትን መባያ ያለ ማለት ነው። በተለይ ይሄን ስንረጭ ከላይ ድረስ ስለሆነ ሞተራይዙ የምንረጨው ተመልሶ የመምጣት እድሉ በጣም ከፍተኛ ነው። ለዚህ እየተከላከልንበት ነው። ጥሩ ስራ እየሰራን ነው። ገበሬው ላይ ግን ቢሰራ አርሶ አደሮቹም ቢሆን ገበያቸውን
በአጭር ጊዜ ውስጥ በትንሽ የሰብል መሬት በትንሽ መሬት ላይ ሰፊ ምርት አምርተው ውጤት ሲያመጡ እያየናቸው የውጤታቸው መለኪያ ደግሞ ብድራቸውን በመክፈል ቁጠባ በመቆጠብ የነበራቸውን ካፒታል እያሳደጉ የሄዱበት እድል ስላለ እኛን በጣም እንደ ቢዝነስ ተቋም በጣም ስወናል ማርኮናል። ፕሮጀክቱ እንደጀመረ የተወሰነ ብድር የመመለስ ሂደቱ ሪስክ ሊኖረው ስለሚችል በበሽታ በአንዳንድ ነገር ቢጎዳ ብድሩ ሳይከፍሉ ሊቀሩ ይችላሉ የሚል ስጋት ስለነበር እሱን በተግባር እያየን በምንሄድበት ሰዓት የብድሩ ተጠቃሚ እንዲሆኑ የማበረታታት ስራ ነው። ምክንያቱም ሁለት ጥቅም ያገኘነው፣ አንደኛ ብድሩን በወቅት ነው የሚከፍሉልህ፣ ሁለተኛ እንደገና የሚያገኙት ገቢ እየጨመረ ሲሄድ የቁጠባ ገንዘባቸውን እኛ ጋር እንዲያደርጉ፣ ሌሎቹ አርሶ አደሮች ደግሞ ከነሱ አይተው ጸደይን እንዲመርጡ የሚያደርግ አጋጣሚ ነው። እንደኔ ብራንች አሁን 25 አርሶ አደሮች ሰጥቻለሁኝ። ከ25ቱ 18ቱ በአትክልት ነው የወሰዱትኝ ወደ 900 ሺህ ብር ወስደዋል። ከነዚህ 15ቱ ወንድ 3ቱ ሴቶች ናቸው። 900 ሺህ ብር በአትክልት 18 አርሶ አደሮች ሰጥተናል። በፍራፍሬው ጠቅላላ 7 አርሶ አደሮች 225 ሺህ አጠቃላይ 1 ሚሊዮን 425 ሺህ ብር ለ25 አርሶ አደሮች ብድር ሰጥተናል። ይሄን አድርጎ ካንዱ 50 60 ይሄን ወደ ገንዘብ ስንቀይረው እንግዲህ ያው በየ15 ቀኑ በሸጠው በ3 ገበያ ነው እንግዲህ አርሶ አደሩ ወደ 30 ሺህ ብር አግኝቻለሁ። በ15 ቀን 6 ሺህ ብር አለኝ ገቢ ብሎ ይሄ ሲያስረዳ ከኛ ተቋም ወደ ቢዝነስ አንጥተን ስናየው በጣም አዋጭ ህብረተሰቡንም የሚቀይር እኛም ራሱ እንደ ግብርና ባለሙያ ሆነን ማስተማር እንደሚገባና ነው እኔ የራሴ እንትን የወሰድኩት። ወደኛ ስንመጣ አሁን የእናንተ አካባቢና የኛ አካባቢ ልዩነት አለ። የኛ የኦርቶዶክስ አማኝ ነው፣ የዚህ የሙስሊም አማኝ ነው። ግን ባንካችን እናንተም ተጠይቃችሁ በደንብ አድርጋችሁ ገባ አድርጋችሁ ያዙት የሸሪዓ ህግ አውርዷል። መስራት ያለ መስራት የኛ ብቻ ነው የሚሆነው። ይሄ ስራ ከተጀመረ ከ3 አመት በላይ ሆኖታል። እኔ የዛሬ 2 አመት በአትክልት 7 ገበሬዎች 350 ሺህ ብር ሰጥቻለሁ። ቅድመ ቁጠባ 10% ይቆጥባሉ። የማይንቀሳቀስ ኮምፖልሳሪ ሴቪንግ የሚባል ቅድመ ቁጠባ ይቆጥባሉ 10% አግሪመንቱ ላይ አለ። 35 ሺህ ብር ቆጥበዋል 10%ቱን ስታሰጥ። እስካሁን 2 አመቱ ኢንተረስት አለው። ያው የኛ ክርስቲያን ስለነበሩ ኢንተረስቱ እያሰበ 7% ብራቸው አሁን ድረስ አለ። አንደኛ ለኛ የቁጠባ ገቢ ምንጭ ይሆናሉ ማለት ነው። ቁጠባ አቅማቸውን ያሳድጋሉ። መጨረሻ ላይ አንፈልግም ቢሉና ከእንግዲህ ብድርን አንፈልግም ቢሉ ለብድራቸው የመጨረሻው አመት መዝጊያ ነው የሚሆነው። ብር አላቸው እነሱም ጥሪት እያፈሩ ነው። ሁለተኛ በቮለንታሪ ሴቪንጋቸው በቁጠባቸው ብሩን ሲወስዱ ወደ አካውንታቸው አስገብተው ግዥ ሲፈጽሙ ብቻ ነው የሚወስዱት። አንዴ ጥሬ ብር ተሸክመው አይሄዱ። ሙያተኛ የግብርና ሙያተኛው ይሄ ያስፈልገዋል፣ ይሄ መገዛት አለበት፣ ይሄ ላይ ያስፈልገዋል ብሎ እሱ በነገራቸው መንገድ እየመጡ ነው እያወጡ የሚወስዱ። የቁጠባ ባህላቸውንም በዛው እያሳደጉ ነው እንዴት ማድረግ እንዳለባቸው ማለት ነው። ስለዚህ አሁን እነዛ ሰዎች 350 ሺህ በባለፈው መልሰዋል። አንድ ቀን እንኳን አላሳለፈም።